ነብዩ መሐመድ ነው። ነብዩ መሐመድ አባታቸው ይሞቱና እናታቸው አሚና የአባታቸውን መቃብር ለመመልከት ይሄዳሉ። ወደ መቃብሩ ስፍራ ማለት ነው። እዛ ሲሄዱ አብረዋቸው ማንን ያስከትላሉ? ያኔ ነብዩ መሐመድ የ6 ዓመት ጨቅላ ነበሩ። አብረዋቸው ማን ያሉት? ኢትዮጵያዊቷ ሞግዚታቸው ኡሙ ሃይመን ናቸው። እሳቸውን አስከትለው ነው ይዘው የሚሄዱት። ልብ በል እንግዲህ። ከዛ የእሳቸውን መቃብር የባለቤታቸውን የነብዩ መሐመድን አባት መቃብር አይተው ሲመለሱ በመካና በመዲና መሃል ባለች አንዲት መንደር ላይ ይታመሙና ይሞታሉ። ሲሞቱ ማን ነው ነብዩ መሐመድን የተረከበው? እኚህ ኢትዮጵያዊ እናት ኡሙ ሃይመን ናቸው። ነብዩ መሐመድ እንደው በጣም በብዙ ቦታዎች ላይ ምን ብለው ነው የሚገልጿቸው? ሁለተኛ እናቴ ብለው ነው የሚገልጿቸው። ምክንያቱም የእሳቸውን ጡት ጠብተው ነው ያደጉት። ለኔ ይሄ ኮኢንሲደንስ አይደለም። በአላህ የተመረጠች ሀገር መሆኗን አንድ የምናይበት መሰረት መሆኗንም ጭምር የምናይበት ነው። ምክንያቱም እኚህ እናት የእሳቸው ሞግዚት ያሳደጉት እምነት ነው። ምክንያቱም ነብዩ መሐመድ ራሳቸውን የቻሉ እምነት ናቸው። ትልቅ የሙስሊምን እስልምና ስታነሳ እሳቸው ናቸው አይከን ትልቁ ነገር አይደለ? ስለዚህ ለኔ እሳቸው አጥብተው ያሳደጉት እምነት ጭምር ነው ማለት ነው። እስልምናን ያሳደጉ ናቸው። ይሄ ለኔ ትልቁ ኩራቴ ነው በነገራችን ላይ። ስለዚህ ለእስልምና መሰረት የሆነች ሀገርም ጭምር ናት። አሁን ነብዩ መሐመድ በብዙ እንትሮች ላይ ጽሁፎች ላይ የምንመለከተው ምንድነው? ኢትዮጵያን አትንኩ ያሉት እኛ የእሳቸውን ተከታዮች ተቀብለን ስላስተናገድን ብቻ አይደለም፣ የእናታቸውም ሀገር ስለሆነች ጭምር ነው። ኢትዮጵያ የእናታቸው፣ ምክንያቱም እሳቸው ኢትዮጵያዊ ናቸው። እንግዲህ ያሳደጓቸው እሳቸው ማለት ነው እስከ ህልፈታቸው ድረስ። እንደውም እሳቸው ምን ይላሉ ነብዩ መሐመድ? የገነት ሴት ማግባት የሚፈልግ እሙ ሃይመንን ማግባት ነው ያለበት ብሎ ነው እንግዲህ ኮንትራስት የሚያደርጉት። ምን ያህል እንግዲህ ጻድቅ እንደነበሩ እኚህ ሴት ማሳያ ጭምር ነው።